ምኑ ነው ውበት? ምኑ ነው ውበት? የረሃብ ምልክት እኮ ነው። ምኑ ነው ውበት? ጌታ ሆይ ድረስልኝ። ምንድነው ግራ ግብት የሚለኝ? የቤቱን ምግብ ማን ነው የሚጨርሰው ነው ዋናው ጥያቄ። አንድ ምግብ አታስቀሪ። ደግሞ የረሃብ ምልክት ነው ትያለሽ አንቺ ማዘር። ቆይ አንቺን አምና መሶብ ጥላ እኮ አትሄድም፣ እንጀራ ቆጥራ ነው የምትሄደው። እናውራ እንዴ? ኧረ በእግዚአብሔር ተይ እናውራ። ይቅር ተይ። የቤት ገመናችን ይወጣል። አንቺም አይ ጭራሽ ደግሞ እንዴት ነው የምትበይው? ከርሳ ደግሞ ምንም ቢሆን የ5 ደቂቃ ታላቅሽ ነኝ አይደል? ዝም ብለሽ እኔ እንደፈልኩ ነው አጥንት ያልልም። አንቺ ምን አገባሽ ነው ጥያቄ። ምንም ቢሆን ከ5 ደቂቃ ታላቅሽ ነኝ። ቤትም አናወራም፣ ይሄ ይደርስሻል፣ እኔ እርግጠኛ ነኝ። እኔ በቃ አይገባሽም እንዴ? በእግዚአብሔር በቃ እንደውም እህቴ አይደለሽም። የምር መንታ ሆነንና ቢያንስ የ5 ደቂቃ ታላቅሽ ነኝ። እኔ የፈለኩትን መፖሰት እችላለሁ። አንቺ መተሽ መልስ መስጠት አትችይም። እንድታቂ ያህል ነው። እሺ አያገባሽም። በቃ 5 ደቂቃ ብዙ ነው ለኔ። እኩያንንት ያለሽ በቃ እኔ በልጥሻለሁ። ተይኝ፣ ላይፍ ልኖርበት። አንቺ ያገባሻል። ምን አገባሽ? እኔ አክብሪኝ። መንታውንና እንደፈለግሽ ከኔ እኩል ማውራት አትችይም። ምንም መልስ አትስጪኝ። በቃ እኔ አያገባሽም። እኔ ነግሬሻለሁ።